ጂሰስ በርዝዴይ እንጠይቃቸው ሰዎችን ተወኛው። ዛሬ ነው እንዴ የተወለደው ኢየሱስ? ያው እኛ ብለን በምሳሌ የጻፍነው ሊሆን እንደሱ አይደለም። ኢየሱስ ዛሬ ተወልዷል ነው ጥያቄው። ለኔ ዛሬ ተወልዷል። ውሸት ነው እኮ ላንተ ነው ሞጣ። ኢየሱስ ይኸውልሽ ተሰቅሎ ኢየሱስ በሶስት ቀን ተነስቶ ኢየሱስ በአባቱ ቀኝ ነው ያለው። የምን ልደት ነው? እንደ 5 ዓመት ልጅ ሃፒ በርዝዴይ የምንለው አሁን የእግዚአብሔር እንደው ይሄ ግብጽ እንዴት አድርጎ ቢያጃጅልን ምን አገባን? አሁን ኢየሱስ ተወለደ አልተወለደ ለራሱ ሲል ነው የሚወለድ ኢየሱስ ራሱ። እስኪ አሁን ኢየሱስ ዛሬ ተወልዶ እንደሆነ አልተወለደ? እኔ ህይወቴን እየመረጥኩ አንቺንም ጠይቅሽ ኢየሱስ ተወልዷል ዛሬ? አልተወለደም። ኢየሱስ ዛሬ ያለ አምላክ ነው። በሰማይ ነው ያለ። የት እንዳለም አይታወቅም። ሄደ ሲባል ነው የሰማን። መጣ ሲባል ሰምተናል። ተነስቷል ሲባል ሰምተናል። ተሰቅሏል ሲባል ሰምተናል። አላየንም። አበሻ ደግሞ ያላየው እንደሚያክ ሳያው ግራጅን ያካል። የሚገርምሽ አላየውም እኮ ኢየሱስ ሲወለድ እስራኤሎች አልተወለደም ገና ይመጣል እያሉ እየጠበቁ ነው። መጽሐፉን የጻፉን እነሱ ናቸው። አሁን ግራ የሚያጋባ ዓለም እኮ ነው። እስላሙ ደግሞ ይመጣና ተላላኪ ነው፣ ሜሴንጀር ነው፣ ኢየሱስ እንትን ነው፣ ኢሳው ምንድነው ይላሉ። አሁን ግራ የገባው ዓለም ነው። እኛ ኢትዮጵያኖች ደግሞ ኢየሱስ ተወልዷል፣ ጥሩ ተወልዷል ብለናል እኮ። ከመወለድማ አድጎ አስተምሮ ሙቶ ተነሳ እኮ። ዛሬ በፍርድ አደባባይ ላይ ያለን ኢየሱስ ሃፒ በርዝዴይ ለምን እንለዋለን? ለእግዚአብሔር ይገባዋል ወይ? የኔ ልጅ ራሱ ልደቷን ትተዋለች። ሃፒ በርዝዴይ ማይ ጂሰስ ሃፒ በርዝዴይ ብያለሁ። ዓለምን በማይክሮ ሰከንድ የሚያጠፋ አምላክ ነረቷ አትፈታተም። አሁን እኮ እሱ ራሱ ላይ ሀገሩ ነው እያዘነ ነው። ህዝቤ እውቀት በማናሱ በማጣቱ ምክንያት ጠፋ ይላል መጽሐፍ ቅዱስ። እና ይሄን ሁሉ ነገር ለገና አሁን ቢዝነስ ነው። የእነ አባ ማቲያስ የእነ ማቲያስ የእነ ደብረ ጽዮን ቢዝነስ ነው። አማራ ደግሞ ገንዘቡን እየቋጠረ ነው የሚሄደው ቤተክርስቲያን። አሁን ስጋ እንብላ ጥሩ ነው፣ ደስ ይላል። በዓሉን ማክበር ደስ ይላል። በዓሉ ሲከበር ግን በቴክኖሎጂ ነው፣ በመዋደድ ነው፣ እስረኛን በመጠየቅ ነው፣ በማስታረቅ ነው፣ ልብስ የሌለውን በማልበስ ነው፣ የተጠማውን በማጠጣት ነው፣ የተራበውን በማብላት ነው፣ በመቆፈር ነው፣ በመስራት ነው፣ በመፈላሰፍ ነው። ኢየሱስ አንዴ ተወልዶ ሂዷል። ሁልጊዜ በየዓመቱ 2017 ጊዜ አከበርን። ኢየሱስ ግን በዚያን ዘመን 5 ዓሣ ጥሏል ተብሏል። 1 ዓሣ ለምን እንዳልጣለ አሁን ጥያቄ እናቀርባለን። ይሄን ያህል እያሸረገርንለት መስቀል እዚህ ጋር እንጠልጥለን ባይዘው ኢትዮጵያዊ መስቀል የሚያደርገው ለውበት ነው እንጂ ለእምነት አይደለም። ሴቶችም ጡታቸውን ለማሳየት መሃል ላይ ለውበት መለኪያ። አሁን ዛሬ መስቀል የእምነት መለኪያ ሳይሆን የውበት መለኪያ ሆኗል ይላል ሞጣ ቀራኒዮ። ስለዚህ ሃፒ ጂሰስ በርዝዴይ